እንዴት ናችሁ? ፋርማሲስት ንግስት ነኝ። ለዛሬ በቆዳችን አይነት የተለያዩ የፊት መታጠቢያዎችን እናያለን። አንደኛ የፊትሽ ቆዳ ደረቅ ከሆነ ኮምቢኔሽን ማለትም የደረቅና የወዛም ድብልቅ ከሆነ መደበኛ የምንለው ወይም ደግሞ ኖርማል የምንለው ከሆነ ሴራቪ ሃይድሬቲንግ ክሊንሰር መጠቀም ይቻላል። ይህ ሴራቪ ሃይድሬቲንግ ፋሻል ክሊንሰር በውስጡ ሴራማይድ፣ ሃይሎሪክ አሲድ እና ግላይሰራይድን ስለያዘ የፊትሽ ቆዳ ወዙን እንደጠበቀ። ሁለተኛ የፊትሽ ቆዳ ኦይሊ ወይም ደግሞ ወዛም ከሆነ ሴራቪ ፎሚንግ ፋሻል ክሊንሰር መጠቀም ይቻላል። እንደሚታወቀው የፊታችን ቆዳ ወዛም ከሆነ የፊታችንን ፖር ወይም ደግሞ ቀዳዳዎችን በመድፈን ለብጉር ያጋልጠናል። ስለዚህ ሴራቪ ፎሚንግ ክሊንሰር መጠቀም ይቻላል። ይህ በውስጡ ሴራማይድ፣ ሃይሎሪክ አሲድ እና ኒያሲናማይድን ስለያዘ የፊታችንን ወዝ በመቀነስ ብጉርን ይከላከልናል ማለት ነው። ሶስተኛ ብጉር ጥሎ የሄዳቸውን ጠባሳዎች እንደዚሁም ደግሞ ትናንሽ ሽፍታዎችን ለመቀነስ ሴራቪ ሪኒዊንግ ኤሴ ክሊንሰር መጠቀም ይቻላል። ይህ በውስጡ ሳልሳሊክ አሲድን ስለያዘ እነዚህ ትናንሽ ብጉር ጥሎ ያለፋቸውን ጠባሳዎችና ሽፍታዎችን ይቀንሳል። አራተኛ ብጉር ላለባቸው ሰዎች ወይም ደግሞ ብጉር የሚያስቸግረን ከሆነ ሴራቪ አክኒ ፎሚንግ ክሊንሰር መጠቀም ይችላል። ይህ በውስጡ 4% ቤንዞይል ፐሮክሳይድን ስለያዘ ብጉርን ይቀንሳል። አምስተኛ ሜካፕ ለማስለቀቅ ምንፈልግ ከሆነ ወይም ደግሞ በሜካፕ አማካኝነት የመጣ ብጉሩን ለመቀነስ ሴራቪ ሃይድሬቲንግ ክሬም ቱ ፎም ክሊንሰርን መጠቀም ይቻላል ማለት ነው። ሌሎች በቆዳችን አይነት እንድሰራላችሁ የምትፈልጉትን ሴረሞች፣ ሞይስቸራይዚንግ ወይም ደግሞ ማለስለሻዎችን እንደዚሁም ደግሞ ሌሎች የፕሮዳክት አይነቶችን ኮሜንት ሴክሽን ላይ ጻፉልኝ።